ክብርት ሳህለወርቅ የኢትዮጵያ ፕሬዝዳንት፣ ክብር ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ፣ የጀግና ሰማዕታት ቤተሰብ በሙሉ በዚህ የተዘበራረቀ አጋጣሚ ስለ ወንድሞቼ ትንሽ ልናገር ስለተፈቀደልኝ አመሰግናለሁ። ጀነራል ሰዓረ ከኔ በፊት የነበረው ወንድሜ ብርሃኑ በደንብ ገልጾታል። ግን የተወሰኑ ነገሮችን ላንሳ። ጀነራል ሰዓረ ዓላማው ጽኑ የሆነ ለህዝብ ጥቅም ራሱን አሳልፎ የሰጠ ከህዝብ ላይ ራሱን አይቶ የማያውቅ ከልጅነቱ ጀምሮ አንድ ቀን ሳይንቀባረር ህይወቱን ሙሉ ለህዝብ የሰጠ ጀነራል ነበር። ጀነራል ሰዓረ በስራው ምስጉን፣ ጦርነትን በሚገባ የሚያውቅ፣ ጦርነትን በሚገባ የሚያዘጋጅ ብልህ፣ ጠንቃቃ፣ ጀግና፣ የጀግና ጀግና ሞዴል ነበር። ሰዓረ ራሱ ብቻ ጀግና አልነበረም። ጀግና ማፍራት የሚችል ግለሰብ ብቻ ሳይሆን ዩኒቶችን መፍጠር የሚችል የጀግና ሞዴል ነበር። እውነቱን ለመናገር አሁን ባለው ኢትዮጵያ ምርጥ ኮማንደር ነው። ሰዓረ ባለበት ሁሉ ድል አለ። ሰዓረ ጦርነት ለሱ ፊልም ነው። የተረጋጋ ነው። ችግር መፍታት የሚችል ግን ጀግኖችን አፍርቷል። እሱን የሚተኩ ብዙዎች አሉት። ጀነራል ሰዓረ እጅግ ሲበዛ ኢትዮጵያዊ ነው። ሃይማኖት የማይለይ፣ ዘርን ብሔርን የማይለይ፣ በኢትዮጵያዊነቱ የማይደራደር ፍጹም ኢትዮጵያዊ ነበር። እዚህ ላይ አንድ ነገር ልንገራችሁ። ከፈለገ ይፈንዳ። ይሄ ለውጥ ከመጣ በኋላ ሰዓረ እንደ ካህዲ ተቆጠረ። በጥቂት ቡድኖች ኢትዮጵያዊነቱን አሳልፎ እንዲሰጥ ከፍተኛ ተጽዕኖ ደረሰበት። አባው እንደዚህ እያሉኝ ነው። ቤተሰብ ይበተናል እንጂ ኢትዮጵያዊነትን አሳልፌ አልሰጥም። ማንም ይምጣ ማን የኔ መሪ ነው። አክብሬ እስከምሞት ድረስ በኢትዮጵያዊነት ሳልደራደር እሰራለሁ አለ። የሰዓረ ቤተሰቦቹን አክባሪ፣ ጓደኞቹን ወዳጅ፣ የተበተነ ሰብሳቢ፣ ቀልድ አዋቂ፣ እጅግ ሳቂታ ነበር። ጀነራል ገዛኢ የዓላማ ጽናቱ እንደተጠበቀ ሆኖ ኢትዮጵያ ውስጥ በተለይ ደግሞ አንድን ጦርነት ከሚያሸንፉና ወሳኝ ተብሎ ከሚጠሩ
ዋነኛ ስራዎች ከኋላ የሚሰራው የሎጂስቲክስ ስራ ምናልባትም ኢትዮጵያ ሳይሆን አሁን ባለው ዘመን ትንሽ ወደ ኋላ ሄደን ጀነራል ገዛይን የሚያክል ሎጂስቲክ አለ ብዬ አላምንም። ጀነራል ገዛይ መስሪያ ቤቱ በነበረበት ወቅት ጭንቅላት አለው፣ ሀሳብ ያመነጫል፣ አርቆ ያስባል፣ አስተዋይ ነው፣ ስሜት አያጠቃው። ለመከላከያ የሰራው ስራ ከፍተኛ ነው። ከፍተኛ የሰላም አስከባሪ ሚሽን መንግስት ሲሰጥ ከራሳችን ሰላም አልፈን የወንድሞቻችን ሰላም ለመጠበቅ ከፍተኛው ሚና የተጫወተ አሁን ላለው ሰላም አስከባሪ መሰረት የጣለ ብልህ መሪ ነበር። ጀነራል ገዛይ ዘር ማይለይ ሁሉንም ባላንስ አድርገን እንድናይ ከስሜት እንድንወጣ መካሪያችን ነበር። ቤተሰቡን ወዳጅ፣ ጠንቃቃ፣ ብልህ፣ አስተዋይ መሪ ነበር። እኔ የሚገርመኝ ከልጅነታቸው ጀምሮ ራሳቸውን ለሞት ያዘጋጁ ወንድሞቻችን ምናልባትም ሞትን አሽትተው ግማሽ መንገድ ሄደው የተለማመዱ ሰዎች እስከማውቃቸው ድረስ ግን ህይወታችን ያልፋል ብሎ የሚያስቡት ጥይት በግንባራቸው እንጂ በጀርባቸው ተመተን ብለው አስበው አያውቁም። ሁላችንም ልባችን የሰበረን ህይወታቸው ማለፋቸው አይደለም፣ የሞቱበት አግባብ ሁለተኛ ሞት በመሆኑ ነው። እኔ እንደሚታየኝ ከዚህ በኋላ ቆም ብንል፣ እንደ ህዝብ ቆምን ብናይ፣ ጣት ባንቀሳሰር፣ በሀሳብ መማር ካልቻል በደም እንማር። እኔ ላስተላልፍም ፈልገው የኢትዮጵያ ህዝብ ኢትዮጵያ ውስጥም ያለ ይሁን ከሀገር ውጭ ያለም ይሁን አንድነቱን ነው የሚወደው፣ ሰላሙን ነው የሚወደው፣ ፍቅርን መቻቻልን ነው የሚወደው፣ ብልጽግና ነው የሚወደው። ከዚህ ውጭ ሌላ ምንም አይነት ፍላጎት የለውም። መሪዎቻችን እባካችሁ ይሄን ተረድታችሁ ምሩን። እኛም መሪዎቻችን እንደ ባለንበት ቦታ አንድ ጠጠር ወርውረን ሀገራችን ትልቅ እናድርግ። በሀገሪቱ ውስጥ ያላችሁ በሙሉ የጸጥታ ሰራተኞች ከባድ ፈተና ውስጥ ሀገሪቱ አለች። በእጃችሁ ያለው እሳት በየትኛውም መለኪያ ቢሆን ከህዝባችሁና ከሀገራችሁ በታች እንጂ ከሀገራችሁና ከህዝባችሁ በላይ አይደለም። ለመለያችሁ ስትሉና ለምትወዷት ባንዲራችሁ ስትሉ በፍጹም ታማኝነት መንግስታችሁንና ሀገራችሁን እንድታገለግሉ ታላቅ አደራ አላችሁ። ለኢትዮጵያ መንግስትም ለጀግኖች ቤተሰብም ለኢትዮጵያ ህዝብም መጽናናትን እየተመኘው የማይታለፍ ነገር ግን የለም። እናልፈዋለን፣ አንበተንም።